1:18:47 from Sutume Kebede 2 years ago. She's going to be just outside that, but she is now coming towards the line. 100 meters to go. She's going to be inside 1:20. It's been a brilliant run from her. The 26-year-old is absolutely in her prime. She won her in 2017, so here she is, 8 years later, retaking the title. 1:26, 8 years ago. Today she wins in 1 hour, under 1:20. She's about 7 minutes faster than her old self a few years ago. Big smiles there from Degetu Azimaro. Absolutely fabulous run and a clear victory. Truly dominant rollers for first place. But also because there's Kebede crossing the line. Now is Kebede come in second place? Did she catch the youngster, Meselech Alamea, who in the all black who we saw, about 15 minutes ago? It does look like it, doesn't it? Yes, she has. Wow, there's the youngster, but that's a fabulous run from her. 1:20:45 unofficially crossing the line there in her debut at this distance. And that is a massive leap forward for that youngster too. You know, it's sort of almost frightening how this production line of great Ethiopian youngsters comes through on the men's and the women. ሰላም የኢትዮ መረጃ ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። ኢትዮጵያን አትሌቶች በተለያዩ ሀገራት በተካሄዱ የሩጫ ውድድሮች እጅግ አስገራሚ ውጤቶች አስመዝግበዋል። ኢትዮጵያን ከ1 እስከ 6 ተከታትለው የገቡበት የህንድ ኮልካታ የ25 ኪሎ ሜትር ሩጫ ከነዚህ መካከል ይገኝበታል። በሌሎችም በተካሄዱ የማራቶን ሩጫ ውድድሮች ኢትዮጵያን አትሌቶች ድል ቀንተዋቸዋል። ዘርዘር ያለውን መረጃ አብራችሁ ስትቆዩ ትሰማላችሁ። ሌሎችም ከአትሌቲክስ ውጪ እንግዲህ ሌሎች ስፖርታዊ መረጃዎችንም ይዘናል። አብራችሁ እንድትቆዩ የጋበዝን ወደ መረጃዎቹ እንሄዳለን። ኢትዮጵያን ከ1 እስከ 6 ተከታትለው በገቡበት የህንድ ኮልካታ 25 ኪሎ ሜትር ሩጫ አትሌት አዝመራው አሸናፊ ሆናለች። አትሌት ሱቱሜ አሰፋ ለሶስተኛ ተከታታይ ዓመት በማሸነፍ ታሪክ የመስራት እድሏ ሳይሳካ ቀርቷል። በፓሪስ ኦሎምፒክ በተገፋው ወጣቱ አሰልጣኝ አለሙ ዋቅጅራ የምትሰለጥነው አትሌት መሰለች አለማየሁ ሶስተኛ በመውጣት የርቀቱ የነገ ተስፋ መሆኗን አሳይታለች። በህንድ ከ23000 በላይ ተሳታፊዎችና ምስክሮች በታደሙበት የ2025ቱ ታታ ስቲል ወርልድ 25 ኪሎ ሜትር ሩጫ ኢትዮጵያውያን ከ1 እስከ 6 ተከታትለው ገብተው ታሪክ ሰርተዋል። የዓለም የወርቅ ደረጃ ባለው የኮልካታ 25 ኪሎ ሜትር ሩጫ አትሌት ደጊቱ አዝመራው 1 ሰዓት ከ19 ደቂቃ በመግባት በአንደኝነት ስታሸንፍ፣ አትሌት ሱቱሜ አሰፋ 1 ሰዓት ከ20 በመግባት ሁለተኛ በመውጣትና ስኬታማው አሰልጣኝ አለሙ ዋቅጅራ የምትሰለጥነው መሰለች አለማየሁ በአትሌት ሱቱሜ አሰፋ በ20 ማይክሮ ሰከንድ ተቀድማ በመግባት ሶስተኛ ሆና አጠናቃለች። 1 ሰዓት ከ18 የሆነው የርቀቱ ምርጥ ሰዓት ባለቤት የሆነችው የ31 ዓመቷ አትሌት ሱቱሜ አሰፋ በ2023 እና በ24 የውድድሩ አሸናፊ ስትሆን ለ3 ተከታታይ ዓመታት የማሸነፍና ታሪክ የመስራት እድሏ ሳይሳካ ቀርቷል። ከውድድሩ በፊት በጥሩ ሁኔታ ተዘጋጅቻለሁ፣ በራስ መተማመን ልምዴም አብረውኛሉ፣ ከባለፈው ዓመት የተሻለ ምርጥ የአሸናፊነት ብቃቴን አሳያለሁ ያለችው ሱቱሜ አሰፋ ብዙዎች ለሶስተኛ ተከታታይ ዓመታት ታሸንፋለች ብለው ቢጠብቁም በደጊቱ አዝመራው ተቀድማ ሁለተኛ ሆና አጠናቃለች። በውድድሩ ሌላው አስገራሚ ውጤት የተመዘገበው በዘንድሮ ታላቁ ሩጫ ሶስተኛ በመውጣት የነገ ተስፋ መሆኗን ያስመሰከረችው አትሌት መሰለች አለማየሁ ናት። በፓሪስ ኦሎምፒክ የተሰራባትና የሚያሰለጥናትን አትሌት ውድድር ሳይ ወደ ሀገር ቤት እንዲመለስ በተደረገው አትሌት ሂሩት መሸሻ አትሌት ጽጌ ድጉማን በማሰልጠና ለውጤት በማብቃት ትልቅ አቅም ያለው አሰልጣኝ መሆኑን አስመሰከረው። አሰልጣኝ አለሙ ዋቅጅራ የምትሰለጥነው አትሌት መሰለች አለማየሁ ከአትሌት ሱቱሜ አሰፋ ጋር እስከ መጨረሻው ተፎካክራ ሶስተኛ በመውጣት የነገ መዳረሻዋን የጠቀሙ ውጤት አስመዝግባለች። በርካታ አሰልጣኞች እንደተገፋች የሚነገርላትና በመጨረሻ በውጤታማ ስኬታማ አትሌቶች ጀርባ ካለው ወጣቱ አሰልጣኝ አለሙ ዋቅጅራ ጋር ተገናኝታ ለዚህ ስኬት እንደበቃች ነው እየተነገረ እያለው። ኢትዮጵያን ከ1 እስከ 6 ማንንም ጣልቃ ሳያስገቡ ባሸነፉት የህንዱ 25ቱ ታታ ስቲል ወርልድ 25 ኪሎ ሜትር ሩጫ አንደኛ የወጣችው አትሌት ደጊቱ አዝመራው 15000፣ ሁለተኛ የወጣችው አትሌት ሱቱሜ አሰፋ 10000 እና አትሌት መሰለች አለማየሁ 7000 አሜሪካን ዶላር አሸናፊ መሆናቸው ታውቋል። በወንዶች ውድድር የወቅቱ የ5000 እና 10000 ሜትር ሪከርድ ባለቤት የ3 ጊዜ የዓለም 10000 ሜትር እና የኦሎምፒክ 10000 ሜትር ሻምፒዮና ኡጋንዳዊ ጆሹዋ
ቺፕቼጊ 1 ሰዓት ከ11 ደቂቃ በሆነ ሰዓት በመግባት የወርቅ ሜዳሊያን $15,000 አሸናፊ ይሆናል። ኢትዮጵያ 33 ሜዳሊያዎችን በማግኘት ውድድሯ ያጠናቀቀችበት ደግሞ ሌላኛው የአንጎላ ሉዋንዳ በተካሄደው የአራተኛ አፍሪካ ወጣቶች ኦሎምፒክ ጨዋታ ላይ የተመለከተውን መረጃ እንንገራችሁ። ኢትዮጵያ በ33 ሜዳሊያዎችን በማግኘት ውድድሯን አጠናቃ ወደ ሀገር ቤት ትመለስ እየተጠበቀች ነው። አንጎላ ሉዋንዳ በተካሄደው አራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ላይ የተሳተፈችው ኢትዮጵያ 33 ሜዳሊያዎችን በማግኘት አጠናቃለች። ውድድሩ በይፋ ሲጠናቀቅ በ7 የስፖርት አይነቶች የተካፈለችው ኢትዮጵያ 8 የወርቅ 9 የብርና 16 ነሐስ በአጠቃላይ 33 ሜዳሊያዎችን ሰብስባለች። ኢትዮጵያ በ2027 የሚከናወነውን ቀጣይ የወጣቶች ኦሎምፒክ እንድታዘጋጅ መመረጧን ተከትሎ አዘጋጅነት አርማውን ከአፍሪካ ኦሎምፒክ ኮሚቴ ተረክባ ነው ወደ ኢትዮጵያ የምትመለሰው ማለት እንግዲህ በቀጣይ ሲካሄድ ደግሞ ሀገራችን ላይ እንደመካሄዱ መጠን እዚህም በላይ የተሻለ ውጤት እንደምናመጣ ነው የሚጠበቀው። በዚህ ውድድር ላይ እንግዲህ የኢትዮጵያ ውድል ቴኳንዶ ብሔራዊ ቡድን በአፍሪካ ወጣቶች ኦሎምፒክ ታሪካዊ ድል የተቀናጀበት ሆኖም ነው የተጠናቀቀው። የኢትዮጵያ ውድል ቴኳንዶ ብሔራዊ ቡድን በአራተኛው አፍሪካ ወጣቶች ኦሎምፒክ አስደናቂ ውጤት በማስመዝገብ በአህጉራዊ መድረክ የኢትዮጵያን ሰንደቅ ዓላማ ከፍ ያደረገው አንዱ ዘርፍ ነው። ብሔራዊ ቡድኑ በውድድሩ ባሳየው ላቅ ያለ ብቃቱ በድምሩ 10 ሜዳሊያዎችን በመሰብሰብ የደረጃ ሰንጠረዡን በሶስተኛነት አጠናቋል። በ12 ተወዳዳሪዎች የተወከለው የኢትዮጵያ ቡድን የሚከተሉትን ሜዳሊያዎችን በድል አድራጊነት ተጎናጽፏል። አንደኛ 2 የወርቅ ሜዳሊያ፣ 1 ብር ሜዳሊያ እና 7 የናስ ሜዳሊያ ነው በዚህ ዘርፍ የተገኘው። በዚህ መሰረት ኢትዮጵያ ከግብጽና ከሴኔጋል በመቀጠል የሶስተኛ ደረጃን በመያዝ ውድድሩን በድል አጠናቃለች። ሀገራቸውን በኩራት ያስጠሩት ጀግኖች አትሌቶች ዛሬ ማለት 12 ከምሽቱ 2 ሰዓት ጀምሮ ባለው ጊዜ ውስጥ አዲስ አበባ ፖሊ ዓለም አቀፍ አውሮፕላን ማረፊያ ይገባሉ ተብሎ ነው የሚጠበቀው። ለቡድኑ አባላት በከፍተኛ የመንግስት ባለስልጣናት የታጀበ ደማቅ አቀባበል ይደረግላቸዋል ተብሎ ይጠበቃል። ከውድድሩ ጋር በተያያዘ የነበሩ በጎና መልካም ጎኖች እንዲሁም ሊሻሻሉ ይገባቸዋል የምንለውን ከውድድሩ በኋላ ትንተና በጽሁፍ እንግዲህ ሌሎች ባለሙያዎች የሚሰጡትን ማስተያየት አካተን ይዘንላችሁ ነው የምንመጣው የሚሆነው። እስካሁን ግን ወጣቶቹ ያስመዘገቡት ድል እጅግ የሚያበረታታ ሆኖ አግኝተነዋል። በዚህ መሰረት እንግዲህ ለቀጣይ ኦሎምፒክና ዓለም ሻምፒዮና ላይ ተስፈኛ ወጣቶችን በማየታችን ደስተኞች ነን። በአትሌቲክሱ ዙሪያ እንግዲህ መጀመሪያ ላይ እንዳቀርብላችሁ በዓለም አቀፍ መድረኮች ኢትዮጵያን አትሌቶች አሸናፊነታቸው አሁንም የተቋረጠ አይደለም። ነገር ግን ይህንን ወደ ዓለም ሻምፒዮና እና ወደ ኦሎምፒክ በማምጣት ኢትዮጵያን የለመደችውን የወርቅ ድል እንድታስቀጥል መስራት ይገባል እያለን የዛሬው መረጃችንን እናጠናቅቃለን። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም።沃尔德滕萨，来自埃塞俄比亚的选手，2小时12分20秒左右，拿到了2025年广州马拉松男子的冠军。他对手吉尔瓦呢是拿到了第2名，两个人的竞争持续到了最后的一刻。2小时14分多一点，中国选手扎西次仁拿到了2025广州马拉松男子组的第3名。扎西次仁的这一枪呢，其实跑的还是比较积极的，战术选择非常的有侵略性。他在30公里之前始终是跟住男子领先集团。2019年的女子全马冠军2小时23分50秒。他始终是跟着男子领先集团，意志非常的坚决。到国内男子组全马的第2名。那我们女子第1也要抵达终点了，是背号52号的 Demisi， 来自伊索比亚，他要破我们的场地纪录了。哇！2小时25分55秒即将被突破，我们恭喜他。Demisi， 恭喜 Gadismu Demisi， 恭喜获得2025台北马拉松全马女子组冠军。我们所有的人一同的见证我们。
同时也打破了我们的大会纪录。也即将进终点。Turfy Tagay， 北印，那这位选手呢，非常具有 legend 的选手，对，他也同时突破了我们的场地纪录。恭喜！啊，恭喜两位！恭喜两位女子1、2名。那我们先休息一下，稍后再回到我们的转播现场。